Caffeinated podcast. Wake your mind. Sip that thought. Let it grind. Caffeinated podcast. Pour it in. Press play. Caffeinated podcast. New brew every day. አቦል የሆኑ ዜናዎችን በዴልቲ ተዘጋጅቶ በካፍኔትድ ቴክ በኩል ይዘንላችሁ መጥተናል። ማሳሰቢያ፣ እነዚህ የምናጋራቸው ዜናዎች ለመረጃነት እንጂ የፋይናንስ ምክሮች እንዳልሆኑ ለማሳሰብ እንወዳለን። Caffeinated podcast. በዚህ ሳምንት የኢትዮጵያ ጉምሩክ ባለስልጣን በኮንትሮባንድ የገቡ 624.6 ሚሊዮን ብር የሚያወጡ ዕቃዎች እንደያዘ አሳውቋል። ፍተሻውም የተደረገው በፈረንጆች አቆጣጠር ፌብሩዋሪ 12 እስከ 19 2026 ሲሆን በባለስልጣኑ መሰረትም 608.4 ሚሊዮን ብር ያልተፈቀዱ ዕቃዎች ሲሆኑ 16.2 ሚሊዮን ብር የሚያወጣው ለውጭ ንግድ የሚሆኑ ዕቃዎች መሆናቸው ተገልጿል። ዕቃዎቹም ጨርቃጨርቅ፣ ኤሌክትሮኒክስ፣ ቡና፣ አዝዕርት፣ የመኪና መለዋወጫ፣ ኮስሞቲክስ፣ መድኃኒቶች እንዲሁም የውጭ ምንዛሪና ሌሎችን ዕቃዎች ያካተተ ነው። Caffeinated podcast. ኤምፔሳ ኢትዮጵያና ገበያ ኢንክ በመተባበር ዳላ ኤአይ ጥቅል ያወጡ ሲሆን ይህም በተገደበ ክፍያ የተለያዩ የኤአይ አገልግሎቶች በቀላሉ የሚገኙበት ሲሆን ይህም በኤምፔሳ ዋሌታቸው በኩል የሚያገኙ ይሆናል። ይህ ጥቅልም የዳላ ስቱዲዮ ኤአይ ቱልስ የሚጠቀም ሲሆን ይህም መተግበሪያ ለመስራት፣ የኤአይ ኤጀንት ለመስራት፣ ጌሞችን ለመስራት እንዲሁም በኤአይ የሚሰሩ ኮንቴንቶችን ለመስራት የሚያግዝ ይሆናል ተብሎ ይጠበቃል። ከሌሎች የኤአይ አገልግሎት ሰጪዎች የሚለየውም የኢንተርናሽናል ክሬዲት ካርድ የማያስፈልግ መሆኑና የኤምፔሳ ዋሌት ካላቸው እሱን በመጠቀም በቀላሉ ማግኘት እንደሚችሉ ተናግረዋል። ይህ የኤአይ አገልግሎትም የኢትዮጵያ ውስጥ ከሚነገሩ ቋንቋዎች አማርኛና ኦሮምኛን ያካተተ ነው። ይህ ጥቅልም ተማሪዎችን፣ ስራ ፈጣሪዎችን እንዲሁም ይህንን አገልግሎት መጠቀም ለሚፈልጉ የማጎልበት ስራን የሚሰራ ነው። ይህም ኢኖቬሽን ላይ ያለውን እጥረት ይሞላል ተብሎ ይጠበቃል። Caffeinated podcast. በኢትዮጵያ የሚገኙ ባንኮች ከዚህ ወር በመጀመር የዲጂታል ገንዘብ ዝውውር ላይ ያሉ የአገልግሎት ክፍያዎች ላይ ጭማሪ እንደሚኖር አሳውቀዋል። ይህም የዲጂታል ዋሌት ተጠቃሚዎች ላይ ለውጥ እንደሚያመጣ ይጠበቃል። በኢንዱስትሪው ያሉ ሪፖርቶች እንደሚያሳዩት ይህ ክፍያ ለአደጋ ጊዜ ስራ አመራር የሚሆን ሲሆን ለደንበኞችም በኤስኤምኤስ መልእክት እንደሚያሳውቁ ተናግረዋል። አዋሽ ባንክ በብድር ላይ 1% እንዲሁም ከዲጂታል ገንዘብ ዝውውር 5% የሚወስድ ሲሆን ይህም በቀጥታ ለአደጋ ጊዜ አመራር ገቢ እንደሚሆን ተናግረዋል። Caffeinated podcast. ኢትዮ ቴሌኮም በዚህ ሳምንት ቴሌስትሪም የሚባል አዲስ መተግበሪያ ለቋል። ይህም የኢንተርኔት ቲቪ መተግበሪያ ሲሆን ከ60 በላይ የሆኑ የቀጥታ ስርጭቶችን እንዲሁም ከ350 በላይ የሆኑ ርዕሶች እንደሚነሱበት ይታሰባል። በፋይበር እንዲሁም በሞባይል ዳታ ሊያገኟቸው እንደሚችሉም አሳውቀዋል። ይህ የተለመደውን ቲቪ ወደ ስማርት ቲቪ የሚቀየር ሲሆን የዓመታዊ ክፍያ ለሚያደርጉም የ33% ቅናሽ እንደሚያደርጉ አሳውቀዋል። ለዛሬ ያዝነውን ጨርሰናል። ቀጣይ ሳምንት ከእናንተ ቡና ከኛ ዜና ይዘን እንገናኛለን። እስከ ሳምንት ቸርን ሰንብት። Caffeinated. Caffeinated podcast. We're wide awake today.